ሰላም ሰላም የተከበራችሁና የተወደዳችሁ የሰምና ወርቅ ቻናል ቤተሰቦች እንደምን ቆያችሁ? እንደምን እስከ ደረሳችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ። ዛሬ እስኪ አንዲት ርዕስ እናንሳና ሀሳብ አስተያየት እንቀባበል ማለት ነው። እኔ ከተመለከትኩት ከተረዳሁት ነገር ሁላችንም ታመናል ጤነኛም የለም ማለት ይቻላል። ሳይንስ እንዲህ ይላል፣ አንድ ሰው ጤነኛ ነው ለመባል እነዚህን 4 ነገሮች ማሟላት አለበት። አንደኛው አካላዊ ጤንነት። አካላዊ ጤንነት ማለት አንድ ግለሰብ ሊኖረው የሚገባ ሁሉንም አካል ክፍሎች ሲኖሩት እነዛ አካል ክፍሎች ደግሞ ፋንክሽናል ወይ ደግሞ አገልግሎት በአግባቡ የሚጠበቅባቸውን መስጠት ከቻሉ ነው። ሁለተኛው ስፒሪቹዋል ወይ ደግሞ እምነት ወይ ደግሞ ሃይማኖታዊ ጤነኛ ማለት ነው። አንድ ሰው የራሱን ሃይማኖት ሲወድ ሌሎችንም ሃይማኖት ወይ ደግሞ አመለካከት ያከብራል ማለት ነው። ከፈጣሪው ጋር ይገናኛል ማለት ነው። ፈጣሪውን ያመሰግናል ማለት ነው። ፖዚቲቭ ነገር ሁሌ አንድ ሰው አማኝ ከሆነ ሁሌ ምንድን ነው የሚሆነው? አዎንታዊ ነው የሚሆነው። ስለዚህ እሱን ማካተት ከቻለ ስፒሪቹዋሊ ሄልዚ ወይ ደግሞ ጤነኛ ነው እንለዋለን። ሌላው ማህበራዊ ግንኙነቱ ጤናማ የሆነ ይህ ማለት ከወንድሙ ከእህቱ ከአባቱ ከእናቱ ሲያልፍ ሲቀጥል ደግሞ ከጎረቤት እያለ ከመንደር እያለ ያለው ሪሌሽንሺፕ ወይ ደግሞ ያለው ግንኙነት ጥሩ መስተጋብር ካለው ያ ጤናማ ወይ ደግሞ ያን ሰው ጤነኛ ነው ሊያስብለው ይችላል ማለት ነው። ሌላው ስነ አእምሮ ወይ ደግሞ ስነ ልቦናዊ ጤነኛ የሚያስብለው ደግሞ አንድ ሰው አስተሳሰቡ ለሰዎች አዎንታዊ ኔጌቲቭን ወይ ደግሞ አሉታዊውን ነገር ወደ አዎንታዊ እየቀየረ መጥፎውን ወደ ጎን እየተወ ጥሩ ነገር ወደፊቱ የሚያቀርብ ወደ ውስጡ የሚስብ ሰው ያ ስነ ልቦናዊ ስነ አእምሮአዊ ወይ ደግሞ ሜንታል ሄልዝ ወይ ደግሞ ሜንታሊ ሄልዚ ነው እንለዋለን ያን ግለሰብ ማለት ነው። ስለዚህ ሶሻል፣ ስፒሪቹዋል፣ ሜንታል ኤንድ ፊዚካል እነዚህን 4ቶቹን የጤናማ ሰው ባህሪዎች ናቸው። አንድ ሰው ሙሉ ጤነኛ ነው ለመባል እነዚህን 4ቱን ዌል ቢንጎች ማካተት መቻል አለበት ማለት ነው። ግን አሁን እንደምናየው በዓለም ላይ ብዙ ነገር ይካሄዳል። አንዱ በአንዱ ላይ ይነሳል። በሃይማኖት፣ በጎሳ፣ በቀለም ኢቭን አሁንማ በጾታ መጥቷል። ጾታ ለይቶ ሴቱ በዚህ ወንዱ በዚህ በትኪያ ሆኗል ማለት ነው። ስለዚህ ምናልባት አብዛኞቻችን አካላዊ ወይ ደግሞ ፊዚካሊ ጤነኛ ልንሆን እንችላለን። ሙሉ እግር ሌላም የሰውነት ክፍል ሊኖረን ይችላል። ግን ሙሉ የአካል ክፍላችንን ለጥሩ ነገር እንጠቀምበታለን ወይ ደግሞ ለጤናማ ነገር ለጤናማ መስተጋብር እንጠቀምበታለን ወይ ሌላ ነገር ነው። ስለዚህ ምናልባት ፊዚካሊ አንድ ሰው ጤነኛ ሊሆን ይችላል። አብዛኛው ግን ስፒሪቹዋል፣ ሜንታል ኤንድ ሶሻል የምንላቸው እነዚህ የጤናማነት መገለጫዎች በአብዛኛው ማህበረሰብ ዘንድ የሉም፣ ጠፍተዋል ማለት ነው። ለምሳሌ አንድ ርዕስ ላንሳና ልንገራችሁ። ለምሳሌ አብዛኛው ቲክቶክ የማይጠቀም የለም ወይ ደግሞ ዩቲዩብ የማይጠቀም ነገር የለም። አንድ ሰው መጥፎ እንግዲህ በስተት ሊሆን ይችላል፣ ሆን ብሎ ሊሆን ይችላል፣ መጥፎ ነገር ቪዲዮ ሰራ ወይ ደግሞ ከቪዲዮ አልፎ ደግሞ አንድ ቪዲዮ ላይ ኮመንት አገኛችሁ መጥፎ ነገር
ለዛ ኮመንት አብዛኞችን ሪያክት እናደርጋለን። ሪያክት የምናደርገው ምንድነው? ከዚያ ሰው ተቃርኖ ወይ ደግሞ ያን ሰው ኔጌቲቭ እንደገና ወደ ኔጌቲቭ የሚገፋፋ ነገር ነው የምንጽፈው። ያን ሰው ለማረም ብዙዎቻችን አንሄድም፣ ሰባራውን ለመጠገን አንሞክርም። አብረን እዛው ደግሞ ያኛው የሰበረው አንሶት ደግሞ እኛም ተጨማሪ ሰባሪ እንሆናለን ማለት ነው። which is another መጥፎ ነገር ማለት ነው። እና አብዛኞቻችን እንደምታዩት ነው እንግዲህ በሀገራችን የተካሄደ ያለው ነገር በዚህም በዛም በምስራቅም በሰሜንም በምዕራብም በደቡብ በጎሳውም በሃይማኖቱም በጾታውም በምኑም አብዛኛው ታውቋል። ጤናም አይደለም። ማህበራዊ፣ ስነ አእምሮአዊ ወይ ደግሞ አመለካከታዊ ቀውስ ወይ ደግሞ እነዚህ ነገሮች ታውከዋል ማለት እንችላለን ማለት ነው። እስኪ ጤነኛ ነኝ የምትሉ እንዲሁም እኔ ጤናማ አይደለሁም ምክንያቱም በዚህ ችግር አለብኝ ወይ ደግሞ የሆነ ነገር ጎሎኛል የምትሉ ኮመንት ሳጥን ላይ አስቀምጡ። ቪዲዮውን አትለፉት። በሌላ ቪዲዮ እስከምንከሰት ደግሞ ሰናይ ጊዜ ይሁንላችሁ። መልካም ጊዜ ይመቻችሁ። ባይ ባይ።